ማ መዕና ሰለፊያ ሰለፊያ ማለት ምን ማለት ነው? ሙሐመድ ሷሊህ አልዑሰይሚን ረሂመሁላህ ተዓላ ምን ብለው ይናገራሉ መሰላችሁ? ማ መዕና ሰለፊያ ተብለው ሲጠየቁ የሰለፊያ ማዕናው ምንድን ነው ተብለው ሲጠየቁ ሰለፊያ ማለት እኮ ሂየ ኢትባዑ መንሀጅ ነቢይ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለምን መንሀጅ ትክክለኛ መንገድ መከተል ነው አሉ። ወአስሐቢሂ እንደዚሁም ደግሞ ሰሃባዎችን መከተል ነው። ሊአነሁም እነርሱ እኮ ሁሙ ለዚነ ሰለፉና እነሱ ናቸው የቀደሙን ወይም ደግሞ ከኛ በፊት የነበሩት። ወተቀደሙ ዐለይና ከኛ በፊት ቀድመው ይህንን ድን የያዙት እነሱ ስለሆኑ ጠይብ ፈዐትባሁም እነሱን የተከተሉት በአጠቃላይ ምን ይባላሉ? ሁወ ሰለፍ ወይም ደግሞ ሁመ ሰለፊያ እነሱ ሰለፊያ ይባላሉ። ስለዚህ በምንችለው አቅም እኛ መከተል ያለብን የረሱል ሰለላሁ ዐለይሂ ወሰለም ሰሃባዎች ከዛ በኋላ የመጡትን ሶስቱን ቁሩኖች ከዛ በኋላ በነሱ መንሃጅ ላይ ወይም በነሱ መንገድ ላይ የተከተሉትን ሰዎች ነው መከተል ያለብን እንጂ ከጊዜ በኋላ የመጣ ሀዋኡን የሚከተል ስሜቱን የሚከተልን ሰው መከተል የለብንም። ሱናን በትክክል ጥርት አድርገን ልንከተል ይገባል። ከቢድዓ ከሽርክ በምንችለው አቅም ልንርቅ ይገባል። በምንችለው አቅም ደግሞ ይሄንን ሱና ይሄንን የሰለፎች መንገድ ደግሞ ለቤተሰቦቻችን ልናስረዳ ልናስተምር ይገባል። ምክንያቱም አብዛኛው ሰው ሽርክ ላይ ነው ያለው አሁን ላይ። ምክንያቱም ትክክለኛ መንገድ እየመሰለው ቀብር እያመለከ መሸይኾችን እየተጣራ እንትና ድረሱልኝ እያለ ጅን እየተጣራ ያለበት ሁኔታ ነው ያለው። ወይም በጠንቋይ በተለያዩ ነገራቶች እያመነ ያለበት ሁኔታ ነው። ግን ዞር ስትሉ እኔ ሙስሊም ነኝ ይላቸዋል። ስለዚህ እነዚህን ሰዎች ደግሞ እኛ በምንችለው አቅም ጂሃድ አድርገን ጥሪ ልናደርግላቸው ይገባል። ኃላፊነቱ የኛ ነው። እነ ፉላን ኡስታዝና እነ አላህን ሼህ አትጠብቁ። እኛ የምንችለውን ያክል ካስተዋወቅንና የምንችለውን ያክል ጥሪ ካደረገን የሚያደርሰው ይሄ ሂዳያቱ ተውፊቅ የሚባለውን አላህ ነው የሚመራው። እኛ ግን ያለብን ግዴታ ምንድነው? ሂዳያቱ እርሻድ የሚባለው ወይም የማመላከት ምሪት የሚባለውን ነገር የምንችለውን ያክል ጥረትና የምንችለውን ያክል ጅሁድ ልናደርግ ይገባል። እኛ ካልታገልን ማንም ሊመጣልን ስለማይችል ሁላችንም የቤተሰቦቻችን ኃላፊ ነንና ሁላችንም ደግሞ የኡማው ኃላፊ ነንና ሁሉም በተሰጠው ነገር ይጠየቃል። እውቀት ትንሽዬ ካለን ለምን አላስተላለፍም ተብሎ ሲጠየቅ የምንችለውን ያክል አድርጋለሁ ብለን ለመመለስ እንኳን በቂ እንኳን ባይሆን ቢያንስ እንኳን መመለስ የምንችላት ነገር ልናስተላልፍና ልናደርስ ይገባል ማለት ነው። አላህ Subhanahu Wa Ta'ala በሰለፎች መንገድ አኑሮ በሰለፎች መንገድ ይግደልን፣ መጨረሻችን ያሳምርልን። ከሽርክ ከቢድዓ ከኒፋቅ አላህ ይጠብቀን። አላህ መጨረሻችንን ያሳምርልን። አላህ ይحفظكم። السلام عليكم።